الله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين أما بعد عندما توقعوا ملكتنياتين عليه الصلاة والسلام كالله بكل يتلالف الله جوان ملكت لهزبو أدرسوا صحابوچم ይህንን መልእክት ተቀብለው ተግባራዊ አድርገው በአንድነት ይህንን ኃላፊነት ሲወጡ ቆይተዋል። ነገር ግን ከጊዜ በኋላ አለመግባባትና አለመስማማት ከየቦታው እየመነጨ ሲሄድ ወደ ትክክለኛውና ወደ መጀመሪያው ፈለግ መመለስ የግድ ይሆናልና ከዚህ አንፃር ያንን የመጀመሪያውን የጠራውን የመልእክተኛውን አለይሂ ሰላቱ ወሰለም አስተምሮና ፈለግ የምንከተልባቸው መርሆች ያስፈልጉናል። አንድ ሰው መቼ ነው የመልእክተኛውን ፈለግ ተከተለ መባል የሚችለው? ለዚህ የሚረዱ ግንዛቤዎች የትኞቹ ናቸው የሚለውን ማጥራት ያስፈልጋል። እና ይህ ዛሬም ድረስ ያሉ ብዙ ጥንቅጦችን የሚፈታ መፍትሄ ስለሚሆን ነው እንግዲህ በዚህ ዙሪያ መወያየት ያስፈልገን ማለት ነው። ያኩም طيب በዚህ ፕሮግራም የኑህ መርከብ የኢማም ማሊክን ንግግር መሰረት እናደርጋለን ኢንሻአላህ። السنة سفينة نوح من ركبها نجا من تخلف عنها غرق የሚለው ከሱና የኑህ መርከብ ናት፣ የተሳፈረባት ይድናል፣ ወደ ኋላ ይቀር ደግሞ ይሰጥማል ይላል። እና ይህ ንግግር እንዴት ፕሮግራሙን ይዘትና ከፕሮግራሙ ምን ሊጠበቅ ይችላል የሚለውን ከመብራራት አንፃር እንዴት ልንገልጸው እንችላለን? نعم الإمام مالك እዚህ ላይ የተናገሩት ብሂል በጣም ግዙፍ ጥበብን ያዘለ ንግግር ነውና ሱናን በኑህ መርከብ ነው የመሰሉት። እንዲያውም ማመሳሰልን የሚገልጽ መስተዋድድ ወይም መሰል ገላጭ ቃልን አልተጠቀሙም። السنة سفينة نوح ሲሉ ይሄ በአረበኛ በበላጋ ራሱን የቻለ እስቲዓራ የሚባል ስልት ነው እና ልክ የኑህ መርከብ ራሱ ነው ማለት ነው። የመልእክተኛው አለይሂ ሰላቱ ወሰለም የመጀመሪያው ፈለግ ማለት የኑህ መርከብ ራሱ እንደሆነ አድርገው ነው የገለጹትና ይህን ያሉበት ምክንያት ያው የሚቀጥለው አረፍተ ነገር ራሱ ያብራራዋል። من ركبها نجا ومن تخلف عنها غرق። ይህንን መርከብ የተሳፈረ ሰው ነፃ ይወጣል፣ ወደ ኋላ ይቀር ደግሞ ይሰምጣል ማለት ነው። ስለዚህ በዚህ መሰረት አንድ ሰው ከየትኛውም አይነት ጥፋት ከየትኛውም አይነት ጥመት ነፃ ለመውጣት ብቸኛው ማስተማመኛ ይህ የመልእክተኛው አለይሂ ሰላቱ ወሰለም ሱና ነው ማለት ነው። እና ከኑህ ታሪክ ጋራ አዛምደን ስንመለከተው ደግሞ ኑህ እንደሚታወቀው አላህ Subhanahu Wa Ta'ala ያንን የጥፋት ውሃ በጥፋተኞች ላይ ባመጣ ጊዜ ልጃቸው እኔ ካንተ ጋር መርከቡ ላይ መሳፈር አያስፈልገኝም ብሎ ነበር።